ሼር እያደረገች ነው ምን አውቄ ቤቷን ጎብኘው ባለሀብት ያለ ጤና ይስጥልን ሰላም ይሄ ሰው ሬስቶራንት አለው ኧረ እባክህ ማስታወቂያ ቢጤ የሆነ ነገር አሰራ በጣም ጎበዝ ነኝ ካሁኑ ማየት ትችላለህ አይ ቲንክ ሬስቶራንት ነው ያለ ሰላም መጀመሪያ እንደዛ አይደለም ወይኔ እጄን ነከስኩት ለምን ነከሽው እንዳትሉኝ ወይኔ እናቴ ዘንድሮ አባ ቴንክ ዩ ሶ ማች አራ መስክሩልኝ ባለሀብት እየጎበኘኝ ነው ጋይስ ባለሀብት እዚህ ቤት መጣችሁ ከበላችሁ በኋላ እጃችሁን ሳቆረጥሙት አትወጡም ቀይ ወጡ ብትሉ ቅቅሩ ብትሉ ክትፎ ብትሉ በየአይነቱ ብትሉ ጎረድ አለላችሁ ጌታ ኤልስዬ አንቺ መልካም ነሽ ያውን ወጣት ወንዱን በጣም ሰጥቶሻል ኤልስነት የኔ ወደኔ እናት ባርኩልኝ ሀብታም እየጎበኝ አምላኪ ሆይ ያንተን ስም ጠርቶ ማን ያፈራል ተመልሼ እመጣለሁ ይሙላና ኤልሳና መስክሩልኝ ይሄንን ደግሞ የሬስቶራንቱን ባለቤት ጋይስ ምርጥ የሆነ ምግብ አለው ቀምሻለሁ ጋይስ ቀምሻለሁ አሁን የሚሰጠኝ ሰው ቀምሻለሁ በስመ አብ ወልድ ጎረዱ አበደን ጎረዱ እንዴት እንደሚላል ነክሳችሁ ነው የምትወጡት ጋይስ ነክሳችሁ ቶሎ ታጠቡ ነው የሚባለው እሱ ቤት ይሄ ሬስቶራንት ላይ ቶሎ ታጠቡ ነው የሚባለው እጃችሁን ለምን በሏ የምግቡ ወጥ እጃችሁ ላይ ከቀረ ሳታስቡት እጃችሁን ሁሉ ትበላላችሁ ነው የሚባለው ጋይስ እጃችሁ ቁርጥም አድርጋችሁ ትበሉታላችሁ ነው የሚባለው ትበሉታል እጃችሁን በፍጥነት ታጠቡ ነው የሚባለው እንደ ሀገር ቤት ነው በእጅ ማስታጠቢያ እጃችሁ የሚታጠበው እንደ ሀገር ቤት ጋይስ እንዳው እንደ አሜሪካ ተነስታችሁ እጃችሁን መታጠብ ነው አይደለም ይለያል ይሄ ሬስቶራንት እጃችሁን የምትታጠቡት በሳህን ነው እንደ ሀገር ቤት የሚመጣላችሁ እጃችሁን በስተት እንዳቆረጥሙት ገባ ወጣ ጥብሳቸውስ ቢሆን በስመ አብ ወመንፈስ ቅዱስ እኔ ቀምሼ ነው የማወራው መቼስ ታውቃላችሁ እኔ ቤታ ያላየሁትን እንደማልቀባጠር ያየሁትን ነው እንዴት መጣ እንዴት ተላከ እሱ ሌላ ፕሮሰስ ነው ሌላ ቀን እናወራዋለን ደግሞ ዴንቪ ነው ጋይስ ምስሩስ ብትሉ በስመ አብ ወመንፈስ ቅዱስ ዶሮ አይደል እንዴ ምስሩስ ብትሉ ጋይስ ዶሮ አይደል እንዴ ምስሩስ ብትሉ ስጋ አለ ወይ ነው የምትሉት ስጋ አለ ወይ ምስሩ ራሱ ስጋ አለ ወይ ነው የሚባለው ላንጋኖ እኔ ሬስቶራንት የሚለው ነው ላንጋኖ መናፈሻው ታስታውሱታላችሁ ሀገር ቤት ብዙ ሰው የተጠባበሰበት ያ ትዝታ ነው የሚያመጣባችሁ እኔ ቤት አምላክ ያታስቀኝ ቆይ ዴንቪ ኤሪያ ነው ጋይስ ዴንቪ ኤሪያ አካባቢ ነው የሚገኘው በጣም የታወቀ ትልቅ ሬስቶራንት ነው እኔ ኮሜንታተር ናቸው ጋይስ ኧረ ተውኝ በፈጠራችሁ እኔ ያስሞላ ጋይስ 45000 ኮይን በ36 ደቂቃ ውስጥ ይወላችሁ ማርያምን ከኮሜንት ነው የምከተለው 36 ደቂቃ ይቀረኛል ውዶቼ የቀረኝ 47000 ኮይን ነው እሞላዋለሁ አልሞላው ተስፋዬን ንገሩኝ ረጅም መጮህ አልፈልግም ዛሬ ተስፋዬን ንገሩኝ አቅም ከሌለኝ እመቤቴን እተኛለሁ በቃ ተስፋ አለኝ የለኝም ጻፉልኝ ተስፋ አለኝ የለኝም በእውነት ንገሩኝ ተስፋ አለኝ የለኝም ደከመኝ ይደክማል ጌታን ይደክማል ይደክማል ጋይስ ሞከርኩ እኮ ጣርኩ እኮ አልኩኝ የዚህ ቤት ነዋሪዎች እኔ ቤት ታየው ከፊታችሁ የምገኘው በ36 ደቂቃ ውስጥ 47000 ኮይን ብትሞሉልኝ ካላስጨነኳችሁ ካላስገደል በፈቃደኝነት የተመሰረተ ላንጋኖ ሬስቶራንት አለ ዴንቪ ኤሪያ ጋይስ ምርጥ የሆነ በጣም ብዙዎች የሚያውቁት ብዙዎች የወደዱት ተወዳጅ ምርጥ ሬስቶራንት ነው ጋይስ ሁላችሁም ጎብኙት ቤታ ናት የላከችን በሉ ቤታ በዝም ብሎ በስሜም ትነግዱ የለ እንዴ ቤታ በሉ ብቻ በደንብ አድርገው ነው የሚቀበሏችሁ ዶቼ ጌምማ ከተጫወት አበባም የሚሰጠኝ አይኖር አበባም እናንተ ቅድም የሰደውናቸው መሰለኝ ቤቴን አደረቁትኝ
እግዚአብሔር ምስክር ድርቅርቅ አረጉት ቤቴን። እሰይ 24 ሰዓት ውዴ እንቅልፌ ባይመጣ ራሱ 18 ሰዓት አረገው ነበር ጨምሬ ማለት ነው። ከ24ቱ ብጨምር ራሱ መልካም ነው። ግዴታ የሰው ልጅ ሰውነቱን ማሳረፍ አለበት መተኛት አለበት ተባለ እንጂ 24 ሰዓት ለማይን ያልሽኝ አቅም ቢኖረኝ እጨምርበት ነበር ሌላ 24 ሰዓት። ግን ግዴታ መተኛት አለብኝ ውዴ ለቀጣይ ቀን እንድነሳ እንትን እንዲኖረኝ ኢነርጂ እንዲኖረኝ እንጂ እንቅልፍ ባይኖር ኖሮ እጨምርበት ነበር ውዴ። 24 ሰዓት ነው እንዴ ያልሽው ውዴ? ሞራል የሚነካ መስሎሻል? አይነካም አይነካም። እሺ ያንቺን ስትረስ አላቅልሽ በደስታ ትላቀቃለሽ። እኔ ግን ፍራግመንት ኮይን ሙሉልኝ ስለ 24 ሰዓት ለማኝ የባልሽ ወይ ቅድስት እማ አንቺ ቆይተሽብኝ ነው ውዴ እዚህ የተጨቃጨኩ እኮ ነው። ቅድስትዬ የኔ መልካም ከመጽሐፍ ቅዱስ ላይ ስለ ቅድስት ምን እንደሚያወራ ታውቁ ይሆን ዘንድ አታውቁም። የባይብል ስም ነው ቅድስት። ቅድስት በእመቤታችን ቅድስት በቃ ተባረከች። ጽኑ ማለት ነው። ጽኑ ማለት ነው። እንዴ ያመሰገንኩ እንዴ አላዛር ግዴታ አንተ ያንተን አመሰጋገን ማመስገን አለብኝ እንዴ? ያመሰገንኩ እኮ ነው። ማብራሪያ እየሰጠው በ36 ደቂቃ ውስጥ ማብራሪያ ስንት ሺህ ኮይን ያስፈልገኛል? እኔ እኮ ግን ተስፋ ማልቆርጠው ነገርስ ተስፋ አልቆርጥም ክርስቶስን። አሁን የት ሄደን እንብላ? ላንጋን ነው ውዴ ምን ጥያቄ የለው። ላንጋን ነው ሄድሽ መብላት ነው ገለል ልብለሽ ውዴ ምን ጥያቄ ነው? 45,000 ኮይን ይቀረኛል ውዶቼ ውዶቼ ውዶቼ። አይሎ ብዙ ነገር ጭንቅላታችሁ ላይ ታስበች ሴትዮ እንደ ማታ ማታ እየመጣች እንደ ቁራ እየጮች አስቸገረችን። ልመናውን ተጣጥፈዋለች። መለመን አላቆመችም። በየቀኑ ነው ወይ ሂራር የምታወሩ ሰዎች አላችሁ? አዎ ውዶቼ ነገ ምን እምላለሁ ከነገ ወዲያ ምን ከዛ ወዲያ ምን እምላለሁ